Assalamu alaikum warahmatullahi wabarakatuh. Hordoftoota fi kabajamtoota sanyii mootii jirtu nagaa keessanii እንዴት ናችሁ? ውድ የሀገሬ ልጆች ደህና ናችሁ ወይ? እንዴት ናችሁ? አላችሁ አደውኝ ማለት ነው። አልহামዱሊላህ ረብል ዓለሚን አለው ደህና ነኝ ማለት ነው። በቪዲዮ ማምጣት ቆይቻለሁ ማለት ነው። ገባችሁ? ኔትወርክ ይመስለኛል ማለት ነው። ቪዲዮ ሲጫን ማለት ነው 3 ቀን 4 ቀን ክሮም ውስጥ ስለማደር ማለት ነው ኤምቢ ስላለኝ ቪዲዮ መቅዳት ታውኩኝ ማለት ነው። አንዳንድ ጊዜ ሊቭ ገባለሁ እንጂ ማለት ነው ቪዲዮ ሰርቼ መለቀቅ ኤምቢ አለኝ ማለት ነው። ምን ላድርግ እንግዲህ ውዶቼ በእውነት ሰልችቶኝ ነው ታውኩኝ ማለት ነው። አንድ ቪዲዮ ክሮም ውስጥ ያድራል 3 ቀን 4 ቀን እስከ ሳምንት ራሱ ይቀመጣል ማለት ነው። አልሄድም ማለት ነው ኤምቢ አለኝ። እሱ ደግሞ ኔትወርክ ይመስለኛል ማለት ነው። እንግዲህ እኔ እኮ የምጠቀም ዳታ አይደለም ማለት ነው። ዳታ አላቅም ጭራሽ እኔ ኢንተርኔት ነው የምጠቀም ለዛ ነው ታውኩኝ በቃ ማለት ነው። ውዶችዬ ዛሬ ይሄ ቪዲዮ ካሄደ እንግዲህ ማለት ነው እናንተ ጋር ይደርሳል ብዬ አስባለሁ። አንድ ሳምንት ውስጥም ቢሆን ወደ እናንተ ይደርሳል ማለት ነው። እና ውዶቼ አንድ ነገር ለመናገር መጣው ማለት ነው። እና ውዶቼ እኔ ማለት ነው የአሩሲ ልጅ ነኝ። አሩሲ ማለት ነው አሰላ ማለት ነው። ብዙ ሰዎች ታውቃላችሁ ብዬ አስባለሁ። እና ማለት ነው ውዶቼ አንዳንድ ሴቶች ወደ ኦሮሚያ ክልል ስንሄድ እኛ አማራ ሆነን ወደ ኦሮሚያ ክልል ስንሄድ ኦሮሚያ ክልል መግባት አንችልም ጭራሽ ተብሎ ማለት ነው አዲስ አበባ መግባት አንችልም አሉ። ይሄ ነገር እውነት ነው እንዴ? እኔ እንደው በእውነት በጣም እየገረመኝ ማለት ነው። በጣም እየገረመኝ ነው። እኔ አሁን ኢትዮጵያ ሲሄድ ማለት ነው ብዙ የአማራ ጓደኞቼ አለው ማለት ነው። ሄዳለሁ ጎንደር በእውነት ጎንደር ሄዳለሁ ማለት ነው። ጎንደር ሄዳለሁ እነሱም ደግሞ አገሬ አመጣለሁ ማለት ነው። አገሬ አመጣለሁ ምንድነው ችግሩ? እኛው እኮ ሰዎች ነን ማለት ነው። ይሄ ምድር እንኖራለን እንጂ ይዘን አንሄድም ማለት ነው። ገባችሁ? ምድር ደግሞ የፈጣሪ ነው። ምድር የፈጣሪ ነው። የትም ይሁን ማለት ነው። የትም ይሄው አረብ ሀገር ራሱ አለን አይደል እንዴ? የፈጣሪ ነው እንጂ የሰው አይደለም። ገባችሁ አይደል? ለምንድነው ጥለን እንሄዳለን ነገ ማለት ነው። ፈጣሪ እኮ ከፈለገ ማለት ነው በዚህ ሰዓት በዚህ ሰኮንድ እኛ ሁሉ ሰው ማለት ነው ማጥፋት ይችላል ማለት ነው። በአንድ ሰኮንድ ውስጥ ማጥፋት ይችላል ማለት ነው ፈጣሪ። እንዴት ነው አንድ ሀገር ሄደን መስራት የማንችል? የፈለገ ነገር ኢትዮጵያ ሆኖ የፈለገ ነገር መቀመጥ እንዴት ሲጀመር ማለት ነው ኢትዮጵያ ሀገራችን ስለሆነች የትም ቦታ ሄደን ሰርተን ማብላት እንችላለን ማለት ነው። እንዴ ዲሞክራሲ ለምን መጣት አይደል? ለምን አሁን ለምሳሌ አንዳንድ ሴቶች አዲስ አበባ መግባት አንችልም ትላላችሁ እንዴ? አዲስ አበባ ውስጥ አለ ኦሮሞ ነው እንዴ? በብዛት እኮ አዲስ አበባ ውስጥ አለ አማራ ነው። አማራ ትግሬ በብዛት አማራና ትግሬ ነው አዲስ አበባ ውስጥ የሚኖር ማለት ነው። ይሄ የፈለጋችሁ ሰው ቢጠይቁ ራሱ ይነግራሉ ማለት ነው። አሁን አዲስ አበባ ውስጥ ኦሮሞኛ ቋንቋ የሚናገር አንዳንድ ሰው ካልሆነ በስተቀር አለ እንዴ? እንዴት ነው አዲስ አበባ መግባት አንችልም የምትለው? አሁን እኛ ሀገር ማለት ነው እኛ ሀገር አማራ አለ፣ እኛ ጎረቤቶች አማራ አሉ ማለት ነው። እኛ ከተማ ላይ የሚሰሩ አማራ አለ፣ አማራና ከምባታ አለ ማለት ነው። በብዛት ጎንደሮች አሉ ማለት ነው። ጎንደሬ እንቅብ ምናምን የሚለጎሙ አሉ ማለት ነው። እኛ ሀገር በብዛት ይሄ ደግሞ ሴቶችን በጣም ስራ የሚሰሩ አሉ ማለት ነው። በጣም በስራ በጣም ጎበዝ ናችሁ ማለት ነው። በጣም ጎበዝ በጣም ማለት ነው። ለምንድነው ሀቃሉ እኔ ስለሆነ ማለት ነው። ጎረቤቶች ማለት ነው። በእውነት እናንተ እንዲህ የምትናገሩ ማለት ነው እኔ ምን እንደሆነ ይሄ ሚዲያ ላይ የማይ እኔ አንድም አያምንም ማለት ነው። አያምንም። ለምን ካላችሁ አሁን ለምሳሌ የምትሰሙና የምታዩ ነው አይደል? የምታምኑ እንጂ የምትሰሙ አታምኑ። እኔ አሁን የማይ ነገር አያምንም ማለት ነው። በአይኔ ያየው እያደኩኝ እሱ ነው የማምን ማለት ነው። ለምን ካላችሁ እኛ አሁን ማለት ነው ጎረቤታችን አማራ ናችሁ። አብረን ቡና እየጠጣን እነሱ ቤት እያደረን የእነሱ ልጆች እኛ ቤት እያደሩ እንደዛ ነው አደገን ማለት ነው። በእውነት እንደዛ ነው አደገን ማለት ነው።
እንዴ ባላችሁ ስራ ሲሄዱ እኔ እነሱ ቤት አድራለሁ በስነ ስርዓት ማለት ነው። በእውነት እንዴ አሁን አንድ ሴትዮ ማለት ነው ጎረቤት ናት። እናቴ በጣም ትወዳለች ማለት ነው። ጎንደር ናት ማለት ነው። ይቅርታ ኔትወርክ ጣፍቶ ነው። ኔትወርክ ኢንተርኔት ማለት ማርባት ጠፍቶ ነው ማለት ነው። ማርባት ስለጠፋች ቪዲዮ ጨለማ ሆኗል። ሌሊት ስለሆነ ማለት ነው እየቀደዋለ። አሁን እኛ ጎረቤቶች ብዙ ነው አለ። እንደውም ማለት ነው እኛ ቤት ዙራ 4 ሰው ነው እንደዛ ነው አሉ ማለት ነው። ቤት ተከራይቶ እየገቡ ማለት ነው። በእውነት እና ማለት ነው አንድ ሴትዮ ባልዮ ስራ ሲሄድ ያድራል ማለት ነው። እኔ ግን አድራለሁ እነሱ ቤት ሂጄ ማለት ነው። እናቴ ጋራ ቡና ይጠጣሉ። አብረን እንጀራ ሲጋግሩ በአንድ እንትን ነው በአንድ ምጣድ ማለት ነው ይጋግራሉ። በጣም ይጫወታሉ ማለት ነው። በጣም ቤተሰብ ነን ማለት ነው። በጣም እኛ እንዲህ አይነት ችግር አናገ እኛ አሁን እንደውም እኔ ማለት ነው ሚዲያ ላይ ያየው ይገርመኛል ማለት ነው። በእውነት ምንም አያምንም ምንም ማለት ነው ምንም አያምንም እንዴ እንዴት አምናለሁ? ቆይ ምን ማለት ነው? ምን ማለት ነው? ሲጀምር ራሱ ምን ማለት ነው? ምን እየመጣ ነው? አናውቅም እኛ በእውነት ኑሮ ወዷል። ኦኬ አሁን ደግሞ ሰው ሌላ አገር ሄዶ መስራት አይችልም። ምንድነው ይሄ እንዴ? እኔ ከሀገር ከወጣው በኋላ ነው እንዴ እንዲህ አይነት ችግር እየመጣ ወይን እኔ አላውቅም። ቤተሰቤ ደውዬ ጠይቃለሁ ማለት ነው። አረ እኛ ጋር ምንም ችግር የለም አንቺ ዝም ብለሽ ታወራለሽ ወሬ ነው እንጂ እኛ ምንም አናውቅም አሉ ማለት ነው። ምንም አናውቅም እኛ ምንድነው አንቺ የምታወሪ ቆይ ይላሉ ማለት ነው። እንዴ እኔ አላውቅም በእውነት ችግር ነው ማለት ነው። በኔ ችግር ነው ደግሞ ማለት ይሄ ነገር እውነት ነው ብዬ እኔ ራሱ ማመን አይችልም ማለት ነው። ውዶችዬ የቻላችሁ መጠን ማለት ነው የቻላችሁ መጠን ሰው እንደሚጣሉ አታርጉ ማለት ነው። ፍቅር አስተምሩ። በእውነት ፍቅር ያሸንፋል ማለት ነው። ፍቅር ያሸንፋል። ገባችሁ አይደል? ፍቅር ካለ ማለት ነው ትንሽ ነገር ማለት ነው ብዙ ሰው ይበቃል ማለት ነው። ዋና ፍቅር ነው። ጠላቻ እንዳትሰብኩ እንዴ ይሄ ስልጣንም ማለት ነው። ስልጣን ምንም አይደለም። ገባችሁ አይደል? ስልጣን እኮ ይሄዳል ይመጣል ማለት ነው። ስልጣን ምንም አይደለም። ከፈጣሪ ዘንድ ማለት ነው መልካም የሚሆን ይሄን ደግሞ ማለት ነው አለ አይደል? በቃ ጥሩ ሰው ለመሆን ማለት ነው አንቺ ፍቅር መኖር አለብሽ። ያ ፍቅር ደግሞ ማለት ነው ለራስሽ ብቻ ማስቀመጥ ሰው ለሰው መስጠት አለብሽ ማለት ነው። ከሰው ማለት ነው ፍቅር ስታስተምሪ ማለት ነው ከፈጣሪ ዘንድም አንድ ነገር ታገኛለሽ ማለት ነው። ጠላቻ አትስበኩ። ጠላቻ እኮ ምንም አይደለም እኮ። አሁን እኔ ማለት ነው ኢትዮጵያ ያለው ጊዜ ማለት ነው በፊት ሁሉ ነገር ርካሽ ነው ሁሉ ነገር ማለት ነው። አሁን ግን ሁሉ ነገር ውድ ነው። ኑሮ ወዷል። በቃ ሁሉ ነገር ማለት ነው ከባድ ነው ማለት ነው። ይሄ ደግሞ ከዚህም ደግሞ ማለት ጠላቻ አለ ማለት ነው። ከኬት እየመጣ ነው ይሄ? እኛ እኮ ሰላም ብንሆን ብንወዳድ ማለት ነው ትንሽ ነገር እኮ እኛ ይበቃል ማለት ነው። ፈጣሪ ወደኛ እንትን እያረጋ ያለ ማለት ነው። የሰው ደም ምን በቃ አለ አይደል? ኃጢያታችን ስለገፋ ነው ማለት ነው መሬት እየተንቀጣቀጠች አለችው። ደም ከመሬት እየወጣ አለ እንደ እንትን ማለት ነው። በቃ ብዙ ነገር እኛም አሁን ማለት ነው የመጨረሻ ዘመን እየደረሰ ነው። እኔ እንደዛ ብዬ አስባለሁ ማለት ነው። አለ አይደል? በቃ ሁሉ ነገር እያስጠላ ነው ማለት ነው። ውዶችዬ እስከ ቻላችሁ ድረስ ፍቅር ሲበኩ አንድነት ሲበኩ ሰው ለመሆን እኔ አማራ እኔ ኦሮሞ እኔ ትግራይ ምናምን ይሄ ጥንብ ነው። የጥንብ ነው እኔ ጋር ማለት ነው። የጥንብ ነው ቆሻሻ ማለት ነው። ገባችሁ አይደል? ይሄ ነገር እኔ አማራ ነኝ እኔ ኦሮሞ ነኝ እኔ ትግሬ ነኝ እኔ እንትን ነኝ እኔ ምን የሚል ሰው እኔ ጋር እንትን የለም ማለት ነው። ገባችሁ አይደል? እንደ ጭቃ ነው የማይ ማለት ነው ያ ሰው ማለት ነው። አንቺ እኮ አማርነት እኮ ማለት ነው አማራ ስለሆንኩ እኔ እኮ ኤደን ገነት አልገባም ማለት ነው። ገባችሁ አይደል?
አማራ ስለሆንኩኝ ጀነት አልገባም ማለት ነው። ገባችሁ አይደል? መልካም ነገር ከሰራው ነው ወደ ጀነት የሚገባው ማለት ነው። መልካም ነገር ከሰራው ነው እንጂ እኔ ይሄ ዘር ስለሆንኩኝ ብቻ ወደ ፈጣሪ አልሄድም። እቺ ምድር እንግዲህ ማለት ነው ከንቱ ናት። ነገ ትተን እንሄዳለን ወደ ፈጣሪ ማለት ነው። ነገ ጥለን እንሄዳለን ማለት ነው። ያ ፈጣሪ ጋር ምን አለን? እስቲ ምን አለን? እኛ ምን ጥሩ ነገር ሰርተን ነው እንዴ? ጥሩ ነገር መስራት አለብን። ለሰው ፍቅር ማስጣት አለብን። ገባችሁ አይደል? ለመጥፎ ሰው ራሱ ማለት ነው ፍቅር ከሰጣችሁ ገባችሁ አይደል? ያ ፍቅር መጥፎ ሰው ወደ መልካም መቀየር ይችላል ማለት ነው። ስለዛ እኛው እኮ እስከ ቻለን ድረስ ፍቅር ማስጣት እስከ ቻለን ድረስ መልካም ነገር መስራት ወደ ፈጣሪ የማቀርብ ነገር መስራት። ሰው ይሄ ሰው ዜጋ ነው፣ ይሄ ሰው ይሄ ዜጋ፣ ይሄ ሰው ይሄ ዜጋ ማለት ይቅርብን ማለት ነው። እንደ እህት ነው የምነግራችሁ እኔ ማለት እኔ የትም ዜጋ ሁኚ ከፈለግሽ ሸይጣንም ሁኚ አያገባኝም ማለት ነው። ግን ሰው ስለሆነ ብቻ ወድሃለሁ። ሰው ስለሆነ ብቻ ማለት ነው። እኔ ቤተሰቤ እንደዛ ነው አሳደጉኝ ማለት ነው። እቺ አማራ ናት፣ እቺ ኦሮሞ ናት፣ እቺ ምን ናት ብሎ አላሳደጉኝም። በእውነት ይሄ ሚዲያ ላይ ነው አየውኝ። ይሄ ነገር እኛ አናቅም ማለት ነው። አንድ ላይ ነው አደገን፣ አንድ ላይ አብረን እየተጫወተን ምን እያለን ነው አደገን ማለት ነው። ስለዛ መጥፎ ነገር አትስሩ ይላሉ። ካጠፋው ደግሞ በጣም ይቅርታ ውዶችዬ፣ በጣም ይቅርታ ማለት ነው። ካጠፋው በጣም ይቅርታ አድርጉልኝ። በጣም ነው የሚወዳችሁ። እኔ ሰው ስለሆናችሁ ብቻ በጣም ነው የሚወዳችሁ ማለት ነው። እኔ ኢትዮጵያ ከሄድኩኝ አማራም ጎንደርም ሄዳለሁ ማለት ነው። ከዛም ደግሞ ኦሮሞ ክልልም ጓደኞቼ አመጣለሁ ማለት ነው። ምንም ችግር የለም። ገባችሁ አይደል? እኔ ሞቼ ከዛ በኋላ እነሱ ይሞታሉ እንጂ እኔ ጋራ መጥቶ ማንም ሰው ስለዛ እንደዛ ነው የምላችሁ ውዶቼ። ምንም እኔ ጋር ለምሳሌ እንግዳዬ እኔ ጋር መጥቶ የፈለገ ሰው ይሁን ማለት ነው እነሱ ምንም አይሆንም። መጀመሪያ እኔ ነኝ እንጂ የሚሞት ማለት ነው። እነሱ ምንም አይሆንም ማለት ነው። ገባችሁ አይደል? እንዲህ አይነት ነገርም የለም እኛ ጋር አናቅም። እናንተ ከየት እንዳመጡ አላቅም እኔ። ስለዛ ማለት ነው ሁላችሁንም በጣም እወድሃለሁ። ካጠፋ ይቅርታ አድርጉልኝ ዛሬ ማለት ነው። በጣም ብርድ ስላለ ምን ለብሼ እንዳለ ማለት ነው። ከዛም ደግሞ ተኛለሁ ብዬ አልጋይ ላይ ነው አለው ማለት ነው። እንግዲህ ይቅርታ አድርጉልኝ ነው የምላችሁ ውዶቼ። በጣም ነው የሚወዳችሁ፣ በጣም ነው የማከብራችሁ ሰው ስለሆናችሁ ብቻ ማለት ነው። እኔ ጋር እንትን ነኝ የሚል ሰው ካለ ከኔ ቤት ካለ ስድብ ሳታመጡ ማለት ነው ሳይሰድቡኝ ማለት ነው ሁጡ ከቤቴ ማለት ነው። እኔ አልፈልግም። እኔ የሚፈልግ ማለት ነው ንጹህ የሆነ ሰው ስለሆነ ብቻ ሰው የሚወድ ነው እኔ የሚወዳው ማለት ነው። ይሄ ዘርኝነት ንፍጥ ነው እኔ ጋር ማለት ነው። ዘርኝነት አይሰራም። ሰው ስለሆነ ብቻ ወድሃለሁ። ሃይማኖትም የፈለገ ሰው ይሁን አያገባኝም ማለት ነው። እነሱ ነው ፈጣሪ ጋራ እንትን የሚሆኑ እንጂ እኔ ጋራ ምንም ነገር የለም ማለት ነው። ምን አገባኝ እኔ እንግዲህ ማለት ነው ፈጣሪ ፍቅር ስጡ፣ ሰው ተዋደዱ አለ። እኔ እንደዛው ማለት ነው ሰው ወድሃለሁ፣ ሰው አከብራለሁ ሰው ስለሆኑ ብቻ ማለት ነው። እና አመሰግናለሁ እስካሁን ድረስ እኔ ጋር ስለቆያችሁ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። በጣም ነው ማከብራችሁ ማለት ነው ውዶችዬ። እና እንደዛ ነው የምላችሁ።